ዛሬ እስር ቤት ብትገቢ ጓደኛሽ ምን አርጋ ገባች ብላ ልታስብ ትችላለች? ሰው ፈንክታ። ስለዚህ ሰው ተፈናከጃለች ማለት ጥርሲያስ ልማዴ ነው። አይኔን አታስቂዋለች ሴትዮ። እሺ ለወንድ የታክሲ ረዳት ወያላ ካለ ለሴት የታክሲ ረዳት ምን ነው የምንለው? ወያሊት። ማን? ወያሊት። ለወንድ ረዳት ወያላ እንላለን። ለሴት ረዳት ምን እንላለን? ደላላ። ዛሬ ከማን ጋር ነው? ከተብሳይ ጋር። ኦኬ ተብሳይ። ለወንዱ ረዳት ወያላ ካልን ለሴት ረዳት ምን እንላለን? አያ። ምን እንላለን? አያ። አያ ነው። ኢትዮጵያ ውስጥ የመሬት ስበት የሌለባት ብቸኛዋ ክልል ማን ነች? እስያ። የመሬት ስበት የሌለባት የኢትዮጵያ ከተማ ማን ነች? ቢሾፍቱ። ደደብለ አለስ ቢሾፍቱ የላትም። እንግዲህ ተንጠልጥለን ያለነው። ጓደኛ አንተ እስር ቤት ብትገባ ምን አርጎ ገባ ብሎ ሊያስብ ይችላል? ያው ስርቆ ሊሆን ይችላል ወይም አንድ ነገር ሌባውላ ማሊፍ ሰውም መቶ ሊሆን ይችላል ብሎ ሊያስብም ይችላል። ዛሬ እስር ቤት ብትገባ ጓደኛ ምን አርጎ ገባ ብሎ ሊያስብ ይችላል? ዛሬ እስር ቤት ብትገባ ጓደኛ ምን አርጎ ገባ ብሎ ሊያስብ ይችላል? ወንጀል ሰርተ? አዎ። ኦኬ ሰላም ጤና ይስጥልኝ። አብሮ ይስጥልኝ። ዛሬ ከማን ጋር ነኝ? ከጓደኛ ጋር ነኝ። ሄሎ ስምን ንገረኝ። የኔ ማመድ እባላለሁ። አንተስ? አክመል እባላለሁ። ዛሬ አንቺ እስር ቤት ብትገቢ ጓደኛሽ ምን አርጋ ገባች ብላ ልታስብ ትችላለች? ሰርቃ። ሰርቀሽ የአዲስ አበባ ዋና ከተማ ማንሽ ብለሽ ታስቢያለሽ? እኔ አላውቅም። ብዙም ጋላን ይመስለኛል። God have mercy upon us. ኢየሱስን ማን የገደለው ይመስላል? ኢየሱስን ማን የገደለው ይመስላል? ሰው አንደደብ ስማንት አራስማንት። ዛሬ እስር ቤት ብትገቢ ጓደኛሽ ምን አርጋ እስር ቤት ገባሽ ብላ ልታስብ ትችላለች? እኔ ከሰው ተጣልታ። ኦኬ ከሰው ተጣልተሽ ነው እስር ቤት መገቢ? ሰላም ጤና ይስጥልኝ። ታዲያስ? እሺ ዛሬ ከማን ጋር ነኝ? ከኛ ጋር ነው። ስንት አይነት ልጅ አለ፣ ስንት አይነት ትውልድ አለ ባካችሁ። ስምሽን ወንድ ልጅ ሲወለድ ከነቃጭሉ ተወለደ እንላለን። ሴት ልጅ ስትወለድ ከነምኗ ተወለደች ብለን ልናስብ እንችላለን? ያው ስሙን አልችልም። ያው እንደዛው ሊወለድ ይችላልች። የመሬት ስበት የሌለባት የኢትዮጵያ ከተማ ማን ነች? አንድ የኢትዮጵያ ከተማ የመሬት ስበት የሌላት አንድ የመሬት ስበት የሌላት የኢትዮጵያ ከተማ ማን ነች? ስበት መስጠት ያልገባኝም ነው። ስበት ማለት እንዴት አድርጌ ላስገባብህ? ኢየሱስን የሰቀለው ማን ነው ብለህ ታስባለህ? ኢየሱስ ይሁዳን የሰቀለው አንተን እኮ ነው የሚልህ። ደደብ ነህ እንደ አንድ የታክሲ ረዳት ወንድ ከሆነ ወያላ እንላለን። ሴት ረዳት ግን ምን ትባላለች? የሴት ረዳት አለ ካለ ምን ልትባል ትችላለች? አላውቅም። ምንም ልትባላችሁ? ምንም አትባልም። ረዳት ነው የምትባለው። አንተስ? ሲስተር ወይ ሲስተር ምን ተራ ደደብለ ከዚህ ከናንተ ቤት ማደያው ድረስ በመኪና 5 ኪሎ ሜትር ከሆነ በእግር ስንት ኪሎ ሜትር ሊሆን ይችላል? ከዚህ ከማደያ ከናንተ ቤት ማደያ ድረስ በመኪና 5 ኪሎ ሜትር ከሆነ በእግር ስንት ኪሎ ሜትር ሊሆን ይችላል? ቢያንስ 10 ኪሎ ሜትር 10 ኪሎ ሜትር በእግር። ወንድ ልጅ ሲወለድ ከነቃጭሉ ተወለደ ካልን ሴት ልጅ ስትወለድ ከነምኗ ተወለደች ልንል እንችላለን? ወንድ ልጅ ከነቃጭሉ ሴት ልጅ ደግሞ
እንጃ አታውቂው? እሺ የመሬት ስበት የሌለባት የኢትዮጵያ ከተማ ማን ነች? የመሬት ስበት ያለባት አዳማት መስለኝ ናዝሬት ዝናብ ቤት በኩል ይመጣል ብለሽ ታስቢያለሽ? በግራ በኩል ወንድ ልጅ ሲወለድ ከነቃጭሉ ተወለደ ካልን ሴት ልጅ ስትወለድ ከነምኗ ተወለደች ልንል እንችላለን። አንቺም ብትመልሺ ችግር የለም። ከነቃጭሉ ወንድ ልጅ ሲወለድ ከነቃጭሉ ከተወለደ ሴት ልጅ ስትወለድ ከነምኗ ልትወለድ ትችላለች። እንግዳ ልጅ ነው የሚባለው። ሲስተር ነች። ያዙልኝ ተነስቶባል ነው በሽታው እንደ መድኃኔ ዓለም ብቸኛዋ ከተማ የመሬት ስበት የሌለባት ኢትዮጵያ ውስጥ ብቸኛ ከተማ ማን ነች? ደሴ ደሴ። ለምን አልክ? የደሴ ሰው ነህ? የደሴ ሰው ነህ? አይ አዎ ዛሬ እስር ቤት ብትገቢ ጓደኛሽ ምን አድርጋ ገባች ብላ ልታስብ ትችላለች? ባልታወቀ ወንጀል ወይ በተሳሳተ ወንጀል ሊሆን ይችላል። እንደዛ ነው ብላ ነው ልገምተው የምትችለው። ዛሬ እስር ቤት ብትገቢ ጓደኛሽ ምን አድርጋ ገባች ብላ ልታስብ ትችላለች? አረ እንጃ ምንም አላረ ከሰው ከተጣልቼ። ኦኬ ስለዚህ ከሰው ጋር ተጣልተሽ ነው እስር ቤት ልትገቢ የምትችይው። ስትገምጪው የመሬት ስበት የሌለባት ቀላሏ የኢትዮጵያ ከተማ ማን ነች? የመሬት ስበት የሌለባት ሐዋሳ። ያገር ያለ መንግስት ያለ ወንድ ልጅ ከነቃጭሉ ተወለደ ከተባለ ሴት ልጅ ከነምኗ ተወለደች ልትባል ትችላለች? ሴት ልጅ ከነቃጭሉ ወንድ ልጅ ከነቃጭሉ ሴት ልጅ እኔ እንጃ ከነምኗ ይባላል። ኢየሱስን የገደለው ማን ነው ብለህ ታስባለህ? እግዚአብሔር ነው። እግዚአብሔር ነው የገደለው? አዎ። ማን ነው እንደዚህ ድራማ እንዲሰራ የሚያደርጉት? ዛሬ እስር ቤት ብትገባ ጓደኛህ ምን አድርጎ ገባ ብሎ ሊያስብ ይችላል? ጥፋት ሰርቶ ነው። ጥፋት ሰርቶ? አዎ። አንተስ? እንደዛ ነው። ተመሳሳይ ነው። የመሬት ስበት የሌላት የኢትዮጵያ ከተማ ማን ነች? የኢትዮጵያ ከተማ አዲስ አበባ ናት። የመሬት ስበት የሌላት የኢትዮጵያ ከተማ ማን ነች? አዲስ አበባ። ወንድ ልጅ ሲወለድ ከነቃጭሉ ካልን ሴት ልጅ ስትወለድ ከነምኗ ነው የምንለው? አንድ ቢሊዮን ብር ልስጥህና እናት አያትህን በጥፊ በላት ብል ትላታለህ? ኧረ አይደላትም። 2 ሚሊዮን ብር ሰጣለሁ። ምን አይነት ጥያቄ ነው? እስኪ ቀላል ያለ ጥያቄ አምጣልኝ። ይሄ እኮ ቀላል ጥያቄ ነው። ነገር ይከብዳል። አዎ ይላት ነበር። 5 ሚሊዮን ሲሰጠህ በጥፊ ትላታለህ? አዎ። አንተስ? እላታለሁ። አንዴ ብቻ እላታለሁ። እላታለሁ። ትላታለህ? አዎ። እሺ